ሽንቴልሽና መጣው። እሺ እንዴ ዛሬም ሂሳብ ላለመክፈል ነው ተነስቶ ሄደው? አረ እንደዚህ ቋጣሪ መሆን ደግሞ በጣም ነው የሚደብረው። አረ ተው ምን ሆናችሁ ነው? አረ ዝም በይ። ዛሬ ካልከፈለ እንናገረዋለን። እንደውም መጣ እንሂድ አይደለ? ይሉ ሂሳቡን ቆልፏ። ዛሬ እንኳን ብር አልያዝኩም። አቦ ምንድነው ሁሌ አይሰለችም እንዴ? ሁሌ? አዎ ምንድነው? እንደዚህ ቋጣሪ የምትሆን ከሆነ አትምጣ። እንደው ይሄን ሳምንት እኮ ነው ያልከፈልኩት። እኔ ስከፍል ክፈሉ አይደለም ሼር አድርጉ ብያችሁ አውቃለሁ። ለካ ከሌለኝ አትፈልጉኝ። በጣም ታሳፍራላችሁ። ኢዛና ተይው ባክስ። ይዙ አንተ ይዙ ተረጋጋ። ማድረግ ይስተት ነበር እንዴ? ፈልጌ ነው እንጂ እኮ ግዴታ ያልነበረም። ማድረግ አይደለም እኮ ስተቱ። ነግሬህ ነበር። አንድ ነገር ከደጋገምኩ ግዴታ ይሆናል። እነሱን ተዋቸው። ስራ ቦታ ችግር አለ እንዴ? ገንዘብ ፈልገህ ከሆነ እኔም አበድርሃለሁ። አረ ስራ ጥሩ ነው፣ ገንዘብም አልጎደለኝም። ስንዝናና ምናምን የምናወጣውን ብር ቀንሼ ለተቸገሩ አባቶች እያስገባው ስለሆነ ነው። የት ነው የምታስገባው? በሙታን ሳማር ቅዱስ ሚካኤል ገዳም ለሚገኙ አባቶች ክረምቱ ይዞት ከሚመጣው ውርጭ፣ ንፋስና ዝናብ አባቶችን እንታደጋቸው። ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391